እሺ ቤተሰብ ዛሬ እንግዲህ ሀላ ገስቴር ነው ይዤላችሁ የቀረብኩት። ግማሽ ብርጭቆ ሱከር እና አንድ ብርጭቆ ያልሞላ የወተት ዱቄት ማለት ነው። 2 ግሽታ ባይዘው ይሄ ጣፋጭ አሰራር በጣም ቀላል ነው። በርካታ የምትሰሩ ከሆነ 3-4 ግሽታ መጠቀም ትችላላችሁ። እኔ ግን ነው ሁለት ኪስ ብስኩት ስለሆነ የምሰራው 2 ግሽታ ይበቃኛል ማለት ነው። ቀለል ያለ ማለት ነው። ቀለል ያለ ጣፋጭ ነው። በቶሎ ይደርሳል። በነገራችን ላይ የስደት ምግብ አሰራር ሁሉ ነገር ቀላል ነውና ቀጥሎ ወይ 2 ማንኪያ 3 ማንኪያ ካካው ፓውደር ማለት ነው የቸኮሌት ዱቄት ካደረግን በኋላ እናደባልቀዋለን። ግሽታ፣ ወተት ዱቄት፣ ሱከር እና ካካው የቸኮሌት ዱቄት ማለት ነው። እነዚህም በአንድ ላይ እንደዚህ በደንብ እናዋህዳለን። ሁሉም እስከሚብላላ ድረስ በደንብ መምታት አለባችሁ። በዚህ መልኩ ከረግን በኋላ እንደዚህ ይበቃዋል። ሱካሩ በደንብ እንትን እንደሌላችሁ በደንብ መምታት አለባችሁ። ከዛ ቀጥለን ብስኩቱን ባይዘወይ ሰበር ነው የምናደርገው። ዝም ብለን በእጃችን በመፍጫ ምናምን ማድቀቅ የለብንም። ዝም ብሎ ጎረድ አለ አይደለ? እንደዚህ ሰበር እናደርገዋለን። ሰበር በዚህ መልኩ አያችሁታልና፣ በደንብም አላደቀኩትም። ከዛ ይሄንን እንደበልቅበታለን። በደንብ ካዋሃድ ነው በኋላ ዘለግ ያለ መሆን የለበትም። ደረቅ ያለ ልክ እንደ ደረቅ ኬክ እንዲሆንልን ማለት ነው። እንደ ደረቅ ኬክ። ይሄ ከፈለጋችሁ በቡና መብላት ትችላላችሁ። ከፈለጋችሁ በሻይ፣ ከፈለጋችሁ ደግሞ በፈለጋችሁት አይነት መመገብ ትችላላችሁ። ቀለል ያለ ነው። ቸኮሌቱን እንግዲህ እኔ ያላበዛውበትም ትንሽ ነጣ ብሏል ማለት ነው። ቸኮሌቱ ሲበዛ ብዙም ጥሩ አይደለም። ትንሽ ግሽታው በዝቶበታል ማለት ነው። እስኪ ላዋህደውና የሚጨመርበት ከሆነ ጨምራለሁኝ ማለት ነው። ይሄ 2 ብስኩት ነው፣ 2 ኪስ ብስኩት ማለት ነው። ትልልቁ ትንሽ ደረቅ ያለ አይደለም፣ ብስኩት ያስፈልገኛል። ቢያንስ ግማሽ ብስኩት እጨምርበታለሁ። ግማሽ ኪስ ብስኩት እንደዚህ ማለት ነው። ይሄ ግማሽ ነው። ዝም ብላችሁ ሰበርበር አድርጋችሁ መጨመር ነው። ከስከስከስ ነው የሚባለው። ከስከስከስ ነገር በቃ ከዛ እናዋህደዋለን ድጋሚ። ሚክስድ እንግሊዘኛም ጨምር እያደረግን ከነጭራሹ እንዳንረሳ የተማርነውን። በዚህ መልኩ ካዋሃድኩት በኋላ ባይዘወይ በሳህንም መስራት ትችላላችሁ። እንደውም በፕላስቲክ መጠቅለል ትችላላችሁ። ቀስ እያልኩ እኮ ነው የማመስለው እንዳይደፋብኝ፣ ለዛ ብዬ ነው።
ከዛ ምን አደርጋለሁ? ገስቴር አደርጋለሁ። አልሙኒየም ነው የሚባለው በኢትዮጵያ አልሙኒየም። በዚህ ነው የምጠቀልለው። ሸወርማ አላ ልክ እንደ ሸወርማ በረጅሙ አድርገን በደንብ ጥቅልል እናደርገዋለን። በዚህ መልኩ ማለት ነው። እንደዚህ ቅርጽ ቅርጽ ሲዘን ዘም ብትን ብትን ያለ ሳይሆን አላረ ወፈር ያለ ትንሽ ሳሳ ማለት የለበትም። በዚህ መልኩ አደርጋለሁ። እንደዚህ ካሜራ ላይ ስታዩት ባይዘወይ ትንሽ ይመስላል፣ ግን በጣም ትልቅ ሰፊ ነው የሰራሁት። ቅጥነቱ እንደዚህ ትንሽ ይመስላል፣ ነገር ግን ቀረብ ብላችሁ ካያችሁት ቪዲዮውን በጣም ትልቅ ነው፣ ሰፊ ነው። ምን ልበላችሁ፣ ሲቆረስ ቆይ ሲቆረስ አሳያችኋለሁ እንዴት እንደሚሆን። በዚህ መልኩ እናስተካክለዋለን። ጠነሰች አሮጊት ደግሞ የጠራችኝ ነው። በነገራችን ላይ ስራ ስትሰሩ በባህል የሚጠራዋችሁ ሰዎች አያናድሯችሁም? እንደዚህ ከጎን ከጎን እናስተካክለዋለን በደንብ እንዲያያዝ ማለት ነው ብስኩቱ። ከዛ እንደዚህ እጥፍ እናደርገዋለን ገስቲሩን ባጭሩ እንጠቀልላለን። በዚህ መልኩ ጨበጥ ጨበጥ እናደርገዋለን። ብስኩቱ እንዲያያዝ ነው በነገራችን ላይ ከቸኮሌቱ ጋር ከክሬሙ ጋር ስንቆርሰው ፍትፍት እንዳይል በዚህ መልኩ እናደርጋለን። ሁለት ነው የምሰራው፣ ለሁለት አካፍየዋለሁኝ። ይሄ አንዱ ነው። አያችሁት? በጣም ረጅም ነው የሰራሁት። ኦኬ፣ ሁለተኛውን ደግሞ እንሰራለን። ሁለተኛውም ልክ እንደዛው ነው። ያው በአንድ ላይ እንዳላደርገው በጣም ትልቅ ስለሚሆን ወፍራም ሲሆን ብዙም ደስ አይልም። በዚህ መልኩ እንደዚህ ማለት ነው። ኦኬ፣ እቺ ትንሽ ቀጠን ያለች ናት እንዳቅሟ። ያው ረጅምን ባላረጋት ግን መጠኑ በጣም ከዛ ጋር እኩል ነው። ባይስቡ እዚህ ጋር እየተጣደፍኩ ነው የምሰራው። ለምን እየጠሩኝ ነው። እንደዚህ ጫን ጫን እንለዋለን። ጠቅለል ጠቅለል ያው ያቻኮሉኝ ስለሆነ ደምደም ነገር። አዎ፣ ከዛ በዚህ መልኩ ካደረግን በኋላ እንደዚህ ካስተካከልን በኋላ ለ6 ሰዓት ያክል በረዶ ቤት እናስቀምጠዋለን። በደንብ እንዲያያዝ ከብስኩቱ ጋር ማለት ነው። እንደዚህ አድርገን በረዶ ቤት ፍሬዘር ውስጥ እናደርገዋለን ማለት ነው። እንደምታዩት ከ6 ሰዓት በኋላ እንግዲህ እንገናኛለን ወደ ቆሮሳችን። እሺ፣ ሲቆረስ ይሄንን ይመስላል ማለት ነው። አያችሁት አይደለ? ልክ ኬክ ነው የሚመስለው። ኮፕ ኬክ ታውቃላችሁ?